ታምራቱ ትክክል ነው ያስፈልጋል። ምክንያቱም ወደ ክርስቶስ የሚያመለክት ስለሆነ ምልክት ናቸው። ወደዚያ የሚያመለክቱ በጌታ በኢየሱስ ክርስቶስ ስም የሚደረጉ ድንቅ ታምራት ስለሆኑ ምልክቶች ናቸው። ግን የመጨረሻ አይደለም፣ መቆሚያ አይደለም፣ የእድገታችን መገለጫ አይደሉም። በጣም እግዚአብሔር በእኛ ይሰራል፣ በእኛ መካከል አለ ለሚለው የመጨረሻ ወይም ወሳኙ ምልክት አይደለም። ወሳኙ ምልክት የሕይወት ፍሬ ነው። ክብር ለእግዚአብሔር ይሁን። በእኛ የሚገለጠው የሚታየው ፍቅር ነው። አንዳችን ለሌላችን ያለን ፍቅር ነው። ፍቅር ሲኖር እኮ አንዳችን ለአንዳችን የምናደርገው ነገር አይከለከልም። ደስ ብሎን ማድረግ እንችላለን። ፍቅር ካለ እርስ በርስ መደጋገፍ መሸካከም እንችላለን። የአንዳችን ድካም ለሌላችን ድካም ሆኖ ይሰማናል። ፍቅር ካለ የአንዳችን ውድቀት ለሌላችን ውድቀት ሆኖ ይሰማናል። የወደቀውን ወንድማችንን ለማንሳት እንጥራለን፣ እንንቀሳቀሳለን። ምን ካለ? ፍቅር ካለ። ፍቅር ከሌለ ግን የወደቀውን ረግጠን ማለት እንሄዳለን። ደካማውን ጥለን መሄድ እናስባለን። ይህ ፍሬ በጣም አስፈላጊ ነገር ነው። በሕይወታችን ሊገለጥ የሚገባ ነው። እርስ በራሳችን የሚያስተሳስረን ይህ ፍሬ ነው። አንዳችን ከሌላችን የምንመገበው የምንወስደው ይህ ፍሬ ነው። ምክንያቱም ይህ ፍሬ መሰረት ነው። ሰው የተፈጠረበት መሰረት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚኖሩበት መሰረት ነው። በፍቅር ተሳስረው ነው የሚኖሩት። ያን ፍቅር ነው ለእኛ የገለጡት። ያ ፍቅር ነው በእኛ ሕይወት ውስጥ እንዲታይ የሚፈልጉት። ያ ፍቅር ነው በእኛ እንዲገለጥ እግዚአብሔር የሚፈልግ። ይህንን ልናደርግ ነው የሚገባል ወገኖች። ፍሬ ልናፈራ ይገባል። ይህን ፍሬ ለማፍራት ደግሞ ከጌታ ጋር ከጌታ ኢየሱስ ክርስቶስ ጋር መጣበቅ በጣም አስፈላጊ ነው። የሕይወት እንጀራ መመገብ በጣም አስፈላጊ ነገር ነው። ቃሉን ዕለት ዕለት እየተመገብን ከእኛ ጋር እንዲዋሃድ ፈቃዳችንን መስጠት ይገባናል። በልባችን ጽላት ላይ እንዲጻፍ ልባችንን መክፈት ይኖርብናል። ጆሮዎቻችን ቃሉን ለመስማት የተከፈቱ ሊሆኑ ይገባል። ቃሉን መራብ መጠማት ያስፈልገናል። ከመንፈሱ መጠጣት ያስፈልገናል። እንዲህ ነው እድገት የሚመጣው። ዝም ብሎ በመመላለስ እድገት አይመጣም፣ ፍሬ አያፈራም። እንደነዛ ዛፎች ነው የምንሆነው። ተመላልሰን ጌታ ሲፈትሸን ከሆምጣጤ ፍሬ እንዳናፈራ ወይም ፍሬ የማይገኝብን እንዳንሆን ወይም ያለ ቦታችን የተተከልን ተክሎች እንዳንሆን ልንጠነቀቅ ይገባል። በትክክል የእግዚአብሔርን ቃል እየሰማን የእግዚአብሔርን የምክር ቃል ሕይወት ሰጪ የሆነውን ትምህርቱን እየሰማን ከእግዚአብሔር ጋር ልንጣበቅ ይገባል። ከእግዚአብሔር ጋር ጊዜ ልንወስድ ይገባል። በግላችን ከእግዚአብሔር ጋር ጊዜ መውሰድ ያስፈልጋል። በቤተሰብ ከእግዚአብሔር ጋር ጊዜ መውሰድ በጣም ያስፈልገናል። እንዲሁም በቤተ ክርስቲያን ጊዜን ልንወስድ ከእግዚአብሔር ጋር ልንገናኝ፣ እግዚአብሔርን ልናመልከው፣ እግዚአብሔርን ልናከብረው፣ ደግሞም ቃሉን ሰምተን በሕይወት ልንገልጥ ይገባል። ይህ የዘላለም ሕይወት ነው። የክርስቶስ ሕይወት ነው። የተቀበልነው ክርስቶስን ተቀብያለሁ ስንል ሕይወቱን እንደተቀበልንና ይህ ሕይወት ደግሞ ሊገለጥ የሚገባው ሕይወት እንደሆነ ልናውቅ ይገባል። ሰዎችን ወደ ፍቅሩ ልጅ መንግስት እንዲፈርሱ የምናደርገው ወንጌል አንድ አቅጣጫ የሚሰበከው በሕይወት በመኖር ነው። እኛ ያልኖርነውን ሕይወት ለሌሎች መስበክ በጣም ከባድ ነው። ምናልባትም ሰብከን በቃል ተናግረን አምጥተን ምንበትን እንዳልሆን መጠንቀቅ አለብን። ፍሬ ከሌለብን የጌታ ሕይወት የማይታይብን ከሆነ አንደበታችን የሚስት ከሆነ ፍቅር ከሌለን የመጡትን የምንገፋ ከሆነ ሰብስበን መበተን ነው የሚሆነው። ጌታ ኢየሱስ ክርስቶስ ደግሞ ከእኔ ጋር ያልሰበሰበ ምን ይላል? ይበትናል። ስለዚህ ከእሱ ጋር እንሰብሰብ። የእሱ ሕይወት በእኛ ይገለጥ። ያን የተገለጠውን ሕይወት እንስበክ። ሕይወት በእኛ ተገለጠ። አይተነዋል፣ ዳሰነዋል፣ የቀመስነውን ያንን እንነግራችኋለን ያለው ሐዋርያ። ስለዚህ የዳሰስነውን፣ የነካነውን፣ የተመለከትነውን ያንን ሕይወት ነው ልንሰብክ የሚገባው። ያ ደግሞ በእኛ ላይ ፍሬ ሆኖ ሊታይ ይገባዋል። በፍቅር ሊገለጥ ይገባዋል። ይህን ነው ፍሬ ልናፈራ የሚገባል። እግዚአብሔር ዛሬ የሚናገረን በሕይወታችሁ ፍሬ አፍሩ፣ ፍሬ ይታይባችሁ ነው። ሌሎች
ሌሎችን ደስ የሚያሰኝ ሲያዩት ደስ የሚያሰኝ ሲቀምሱት የሚጣፍጥ ሲያሸቱት መልካም መዓዛ ያለው ፍሬ ክርስቶስን የሚሸት ጠረናችን ክርስቶስን የሚል መልካም መዓዛ ያለው ያ ፍሬ ካለ የፍቅር ፍሬ ካለ በዛ ውስጥ የተዘረዘሩት ሰላም ይሁን ደስታ ይሁን ፍቅር ያለው ሰው በሰላም ነው የሚኖረው። ከሰዎች ጋር ሁሉ በሰላም ይኖራል። ከሱ የሚጠበቀውን ፍቅር እየሰጠ ከሌሎች የሚመጣውን ጥላቻም ቢመጣ ስድብም ምንም ቢመጣ ያ ፍቅር ይመልሰዋል። እሱ ግን በፍቅር ይመልሳል። ሰላም ይሆናል። ደስታ አለ። ያ ፍቅር ካለ በውስጣችን ሁልጊዜ ደስታ፣ ትዕግስት አለ። መታገት አቅም ይኖረናል። ቸርነት፣ በጎነት አለ። መታመን፣ ፍቅር ካለ ሁሉም ራስን መግዛት፣ የዋሃት መንፈስ አለ። እነዚህ ሁሉ በፍቅር የሚጠቀለሉ